በመጀመሪያ ምድር ሰማይ አልነበሩም፣ ሁሉም ጨለማ ነበረ፣ ጥልቅም በውሃ ብቻ ነበረ። ከዚያም እግዚአብሔር ተናገረ፣ ብርሃን ይሁን። ወዲያውም ብርሃን ሆነ። እግዚአብሔር ብርሃኑን ከጨለማው ለየ። ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራ። በሁለተኛ ቀን እግዚአብሔር ሰማይን ፈጠረ። ከላይ ያለውን ውሃ ከታች ካለው ውሃ ለየ። ሰማዩ በጣም ውብ ሆነ። በሶስተኛ ቀን እግዚአብሔር ውኖችን ሰበሰበ። ደረቅ መሬት ታየ። መሬቱም ምድር፣ ውኖቹም ባህር ብሎ ጠራ። ከዚያም ሳር፣ አበባ፣ ዛፎች፣ ተክሎች በምድር ላይ እንዲያበቅሉ አደረገ። በአራተኛ ቀን እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። ፀሐይ ቀኑን እንድታበራ፣ ጨረቃም ከዋክብት ሌሊት እንዲያበሩ አደረገ። በአምስተኛም ቀን እግዚአብሔር ዓሦችን በባህር ውስጥ ፈጠረ። ወፎችን በሰማይ እንዲበሩ አደረገ። ባህሩም በዓሣ ተሞላ፣ ሰማዩም በወፎች ተሞላ። በስድስተኛ ቀን እግዚአብሔር የምድርን እንስሳት ሁሉ ፈጠረ። አንበሶች፣ ዝሆኖች፣ በጎች፣ ሌሎች ብዙ እንስሳት ተፈጠሩ። ከዚያም እግዚአብሔር ሰው በራሱ አምሳል ፈጠረ። አዳምና ሔዋን ፈጠረ። በውቡ በኤደን ገነት አኖራቸው። እግዚአብሔር የፈጠረውን ሁሉ ተመለከተ፣ እጅግ መልካም እንደሆነ አየ። ዘፍጥረት ምዕራፍ 1